እኔስ በቃ አሁንስ ደክሞኛል። ቆፍጠን ብለሽ ስሪ አላማሽ ጋር እስከምትደርሺ ድረስ። ምንድነው መድከም? ብርቅ ነው መድከም? ሁላችንም ደክመን ነው የምንኖረው። አሁን የምሰራው የራሴን ስራ ነው፣ ግን በጣም እስከሚደክመኝ ድረስ ነው የምሰራው። አይምሮዬ በጣም ኦቨር እስከሚል ድረስ ቆፍጠን ብለሽ ስሪ። ታዲያ ለምንድን ነው የሚደክምሽ? መተኛትም እኮ ይደክማል፣ መቀመጥም ይደክማል። መስራት እንዳውም ሰውነት ያጠነክራል፣ ጀግና ያደርግሻል። ሁለተኛ ነገር ደግሞ ጤናሽን ይጠብቅልሻል። ቆፍጠን ብለሽ ስሪ። የምን መድከም ነው? አላማ የለሽም? የምትሰሪበት አላማ የለሽም? አላማሽ እኮ ለአንቺ ብርታት ይሆንሻል። የምትሰሪበት አላማ ካለሽ መቼም አይደክምሽም። አላማ ይኑርሽ። ቆፍጠን ብለሽ ስሪ። ነገ የ10 ብር ካርድ የሚሞላልሽ የለም። ነገ ብታጭ አንድ ቲሸርት የሚገዛልሽ የለም። የፀጉር መስሪያ የሚሰጥሽ የለም። ለራስሽ ያለሽው ራስሽ ነሽ። ስለዚህ ቆፍጠን ብለሽ ሰርተሽ ለአላማሽ መድረስ አለብሽ። አትሽለጥለጡ። ዛሬ ላይ የምትልኪለት 10,000 100,000 ነገ የካርድ አይሞላልሽም። ቆፍጠን ብለሽ ለራስሽ ሆኚ። ለሰው መሆን ካለብሽ ከራስሽ ትርፍ በሆነ መንገድ ነው መሆን ያለብሽ። ከዛ በተረፈ ድከሙ። ብርቅ ነው መድከም? ድከሙ። ምን ይደክማል ደግሞ መዳም ቤት መስራት? ስሪ ቆፍጠን ብለሽ። መቀመጥም ይደክማል፣ መተኛትም ይደክማል። በነፃም ሰርተሽ ምስጋና ለሌለው ደግሞ ደክመሽ የለ? ታዲያ ብር ለምታገኝበት ብትደክሚ ምን እንትን አለው? ብትደክሚስ ገንዘብሽ እስከተከፈለሽ ድረስ። እዚች ምድር ላይ ደክመሽ ማታመጪው አንድም ነገር የለም። ሁሉም ደክሞ ነው የሚያመጣው። እዚህ ላይ ቁጭ ብዬ ሳውራ የደከምኩ አይመስልሽም አይደል? በውስጥ በኩል ማስተናገደውን እያንዳንዱ መከራና ስቃዩን ግን አታዩ። አየሽ፣ ሁሉም በልቡ ሸፍኖ ነው። ሸፍነን ነው። እሺ፣ ስንከስርም ኦኬ ሸፍነን፣ ስናተርፍም ሸፍነን ነው። እዚች ቦታ ላይ ቁጭ ሲል የእንቅልፍ ሰዓት እንኳን የለኝም። የእንቅልፍ ሰዓት ማለት ነው። የቤት ክራይ ቢደርስብኝ አንድ ቀን እንኳን የሚታገሰኝ የለኝም። አንድ ቀን ማለት ነው። አሞኝ አንድ ቀን ብተኛ ቤቴን ጎድሎ የሚሞላ የለም። ለራሴ ያለሁት ራሴ ነኝ። ባሌ እጅ ላይ ከሌለ፣ እኔ እጅ ላይ ከሌለ ጎዳና ነው የምትኖረው። ደክመን ነው የምንኖረው እኛ ለፍተን። እኔስ ደከመኝ፣ መዳም ቤት ሰለቸኝ እና የልትሄጂ ሌላ ቤትም እኮ ስትሄጂ ስራ ነው። አንዳንድ ጊዜ ሰርታ